ዓለማዊነት ለሚመጣው ህይወት መከራ ከመቀበል ይልቅ ጊዜያዊ ደስታና እርካታ ላይ ብቻ ስለሚያንጠለጥል ብዙ ሰው መከራ መቀበል ስለ ዘላለማዊ ህይወት ዛሬ መጨነቅን አይወድም። ፈታ እንዲል ያመቻችለታል። ፈታ የሚለው እሱ ነው። ኢየሱስ እጅግ አድርጎ ሰረኛና ባሪያ ሆኖ ሳለ እሱ እኮ ፈታ ያለ ሰው ነው ያስብለዋል። እውነት ፈታ ማለት እንደዚህ ነው? ያለ አረቄ ካለ መንቀሳቀስ ጋር ፈታ ማለት ይሄ ነው። ያለ እጾችና ያለ ማደንዘዣዎች ካለ መኖር ጋር ነፃ ሰው መሆን ማለት ይሄ ነው። ፈታ ያለ ማለት ይሄ ነው። ሪዮት ዓለሙን ይዩት እንጂ በብዙ ነገሮች ባሪያ ሆኖ ታስሮ ከመኖር ጋር ፈታነት ይሄ ነው። የገባው ማለት ይሄ ነው። አያችሁ መከራ መቀበልን እንዲጠሉ መሰቀቀን እንዲጠሉ በዚህ ሁሉ ምንድነው የሚፈልጉት? ሃይማኖት። ይኸውላችሁ ከሃይማኖት ይልቅ ዓለማዊነት እንዲገነግን ነው የሚፈልጉት። ይሄ ምን ማለት መሰላችሁ? የክርስቲያኖች ከክርስቲያናዊ ህይወት የተነጠሉ ሆነው እንዲኖሩ ያሰናዱት ነው። ይሄ ብቻ አይደለም። ሁለተኛውና በጣም የሚያስደንቃችሁ ግን ይሄ ብቻ አይደለም። ምን እንደሆነ ታውቃላችሁ? እዩ ክርስትና፣ ሃይማኖት፣ ቅድስና፣ ንጽህና፣ መንፈሳዊነት፣ ጭምትነት፣ ትህትና፣ ፍቅር፣ ራስን መግዛት፣ ክርስቲያን መሆን እሱን በህይወታችንና በኑሯችን ውስጥ በቤታችን ውስጥ እንድንኖረው አይፈልጉም። ምን ማለት መሰላችሁ? በሰዎች በክርስቲያኖች የቀን ተቀን ህይወት ውስጥ ፕሮፌን ይሉታል እነሱ የቀን ተቀን ህይወት ውስጥ ሃይማኖት፣ መንፈሳዊነት፣ ቅድስና፣ ንጽህና ምንም አይነት ጣልቃ እንዳይገባ ይፈልጋሉ። መግባት የለበትም ይላሉ። እናስ አውደ ምህረት ላይ ብቻ ምን ማለት ነው? በተቀደሱ አገልግሎቶች መቅደስ ውስጥ ብቻ እንዲቀመጥ፣ አውደ ምህረት ላይ ብቻ እንዲሰበክ፣ ቀሚስ ውስጥ ብቻ እንዲቀመጥ፣ አፍ ላይ ብቻ እንዲንጠለጠል፣ መድረክ ላይ ብቻ እንዲነገር፣ በቀሚስ ብቻ እንዲሸፈን እሱን ነው የሚፈልገው። ህይወቱ ግን በእያንዳንዱ ምእመናን ህይወት ውስጥ ተጽዕኖ እንዳያሳድር ማድረግ፣ ህይወቱን በፈረቃ እንዲኖሩት። ሌላ ቦታ ሌላ ነን፣ እዚህ ስንመጣ ሌላ ነን። በፈረቃ እንድንኖር ነው የሚፈልጉት። ዓለማውያን በሚኖሩትና እኛ መንፈሳዊ መስለን በመንተውነው መካከል እንብዛም ልዩነት እንዳይኖር እንዳንራራቅ አድርጎ መስራት። ያም ይናገረውን የሚናገረዋል፣ ይሄን የሚናገረውም ያን ይናገረዋል። ያኛው በአደባባይ ይገልጠዋል፣ የሰውሩ ያደርገዋል። ያኛው ተራቅቶ ይታይበታል፣ እዚህ ያለው ደግሞ ተሸፋፍኖ ይተገብረዋል። ምን ማለት መሰላችሁ? በቀን ተቀን ህይወት ውስጥ ህይወቱና ኑሮ የለም። ይሄ ምን ማለት ነው? የዘመኑ አዲሱ እሳቤ ሃይማኖት በቀን ተቀን ህይወት ውስጥ፣ መንፈሳዊነት በእለት ተእለት ተግባር ውስጥ እንዳይኖር ማድረግ ነው። እስኪ ወገኖቼ የምትኖሩት ጠብ የሚል የክርስትና እሴት አለ የለም? ቁጦች ናችሁ? ታጋሾች ናችሁ? ተሳዳቢዎች ናችሁ ወይስ አመስጋኞች ናችሁ? መራቂዎች ናችሁ? ረጋሚዎች ናችሁ? ትሑታን ናችሁ? ትዕቢተኞች ናችሁ? እቺ ዶሮ አየችኝ ብላችሁ ተኮፋሾች ናችሁ? ምንድነው አለ? አያችሁ ዓለማዊነትን ሲሰሩት አውደ ምህረቱ ላይ እዚሁ እንዲቀር እንጂስ ቤታችን እንድንኖረው ወደ ህይወታችን እንድናስገባው የየዕለት ተግባራችን እንዲሆን ይውላችሁ። ባጭሩ ምን ማለት እንደሆነ ታውቃላችሁ? ምልክቱ ይኖራል፣ መልእክቱ ግን ወደ ህይወታችን ገብቶ አይሰራም። ለዚህ እኮ ነው ወንጀል የበዛው። ለዚህ እኮ ነው ማረሚያ ቤቶቹ በእኛ የተሞላው። አጋናኝ ሆኜ ከሆነ ይቅርታ ግን አይመስለኝም። መልእክቱና ምልክቱ እንደ ሰምና ወርቅ
እንደ ፈትል ተገምዶ እንዳይኖር እዚሁ አስቀርቶት ይሄዳል። አንዳንድ ሐሳቦችን ልስጣችሁ። እዩ በዓል እንዳናከብር የዚህ አዲሱ የዘመናዊነት ርዕዮተ ዓለም አይከለክለንም። በዓል ታከብራለህ። ምን ማለት ነው? በዓል ልናከብር እንችላለን። ግንስ ስጋ ወደሙ ተቀብለን ግን አንሄድም። ከዚህ በቃራኒ ቄጤማ ይዘን ልንሄድ እንችላለን። በዓል እናከብራለን። በዓሉን ግን መሳከሪያ ልናደርገው እንችላለን። በዓል እናደርጋለን። በበዓላቶቻችን ግን ድሆችን ላናስብ እንችላለን። አያችሁ፣ ዋናው ሴቱ የተሰራበት ስሪቱ ከህይወታችን ጋር አብሮ እንዲኖር ዝም ብሎ ብቻ እዛው በዓሉ እዛው ቀርቶ የእውነት በረከቱን የእውነት ህይወቱን ለማግኘት ብዙዎቻችን እንዘገያለን። ይሄ ብቻ አይደለም። አሁን የምንማረውን እንኳን ሐሳብ ለመኖር የመጨከን አቅም ስናጣ ትምህርቱን ትተነው ብቻ እንሄዳለን። ወይ ተሞጋግሰን፣ ወይ ተደናንቀን፣ ወይ አጨብጭበን፣ ወይ በቃ እንደ አንድ ሴሬሞኒ አይተነው ብቻ እንሄዳለን። ምን ማለት ነው? ለውጥ ይዘን ጨክነን ቆርጠን ዛሬ ቺን ፈቀቅ አደርጋለሁ ብለን ወስነን እንዳንኖር እንሆናለን። መስማት 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 ብቻ እንሆናለን። እዩ ማተቡ ይኖራል። አሁን በጣም ደስ ይላል አለ ማይተቡ። በጣም በብዙዎቻችን ዘንድ ማይተቡ ይታሰራል አለ። ግን ደግሞ ያሳቅቃል። አለባበሶቻችን ማዕተቡን የሚገልጽ አይደለም። ምን ማለት ነው? ሰውነትን የሚያጋልጡ እርቃንን የሚያወጡ ዝሙት ቀስቃሽ የሆኑ የተጣበቁ ልብሶችን በመልበስ ይሄ ነገር ክርስቲያናዊ ነው ምዕራባዊ ነው እስኪባል ድረስ አስጨናቂ ይሆናል። መስቀሉ ግን እንዴት ያምራል! እንዴት ያምራል! ምን ማለት መሰላችሁ? በዚህ የክርስቶስ አርአያ የሆነውን ምልክቱን ይዘናል፣ አንግበናል። በዚህማ ጥልቅ የሆነውን አሁን ያልኳችሁን የዘመን ፍልስፍናን ግን በህይወታችን፣ በኑሯችን፣ በልብሳችን፣ በገላችን፣ በሰውነታችን፣ ባኗኗራችን እነሱን መግለጥ ጀምረናል። እነሱን መሆን ጀምረናል። የጎርፍ መበላት ማለት እኮ ነው። ጨክኖ እምቢ ማለት አይችልም። የሁላችሁ በሁለት መንገድ በኋላ ምናልባት ጊዜ አንሶኝ ካልተመለስኩበት እዩ። በሁለት መንገድ ጽኑ የሆነውን የክርስትና እሴት ኦርቶዶክሳዊነትንም በሁለት መንገድ ሊያጠቁ ይችላሉ ብለዋል እነሱ። አንደኛው ምን እንደሆነ ታውቃላችሁ? የምዕራባዊነትን ባህል በማስፋፋት ነው የሚሉት። ይሄንን የወሰድኩት ዘመቻ ፊልጶስ ከሚባለው በዚህ በ2000 ዘመን ሊገባ ሲል በኦርቶዶክሳዊነት ላይ ከተከፈተው ዘመቻ ፊልጶስ የሚባለው ዳይሬክተር የተናገረውን ቃል ተውሼ ነው። ምን አለ? የኢትዮጵያ ቤተክርስቲያን ወደ 3ኛው ሚሊኒየም እንዳትሸጋገር ፈልገን ነበር አለ። በጣም ታገልና አለ። በሁለት መንገድ አለ። አንደኛው ፕሮቴስታንታዊ ተሐድሶን በውስጧ በማስረጽ እንዳለች ልንረከባት ጫፍ ደርሰን ነበር አለ። ሁለተኛው ግን የምዕራባዊነትን ባህል በማስፋፋት ሰዎች ከክርስትናና ከሃይማኖታቸው እሴት እንዲወጡ አመቻችተን ነበር አለ። ግን ምን ያደርጋል? ማህበረ ቅዱሳን የሚባል አንድ አዳሃሪ ወጣቶች ማህበር ከፊታችን ተደነቀረና አስቆመናል። በምዕራብ አያችሁ፣ ላናውቀው ላይገባን ይችላል ዘመን እንዴት እየበላን እንደሆነ። ግን እየተበላን በጣም ረቂቅ ነው። ክፋቱን እያያችሁት ነው። አይራራም። በጣም ጨካኝ ነው። ኖርክ አልኖርክ ግድ ላይ ሰጠው ይችላል። ግን ረቂቅ ነው ከመንግስት ጊዜ። እኛውን ሌላውን ክፋት ለመናገር ጊዜ የለንም። ዋናው ከመንግስት እግዚአብሔር እንዳያስወጣን ያለውን ሐሳብ ለማንሳት ብዬ ነው። ሁለተኛው እና በጣም ጥልቁ ይኸውላችሁ፣ መጀመሪያ ምንድነው ያልኳችሁ?
ግለሰቦች ወይ ማህበረ ምእመናን ከክርስቲያናዊ ህይወት ማንነት መነጠልና ከመንፈሳዊ ህይወት ተሳትፎ ማድከም ነው። አንድ ሁለተኛው በቀን ተቀን ህይወት ውስጥ ክርስትና የሚያመጣውን ተጽዕኖ ማጥፋት ነው። በተቀደሱ አገልግሎቶች ብቻ እንዲቆይ መድፈን ነው። ይሄ ሁለተኛው። ሶስተኛውና በጣም ግን አሁን በጣም ልናየው በጣም ልናስተውለው ልንጸልይበት ደግሞም ከልብ ልናስበው የሚገባ ግን ምን ይመስላችኋል? እዩ በእነሱ ቋንቋ ልበለው የሃይማኖትን ተቋማት ይላሉ ዓለማዊ ማድረግ አንዱ ሐሳባችን ነው ይላሉ። ኦርቶዶክሳዊት ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ዘላለማዊት ናት። የተለየችና የከበረች ናት። አንዲቱ የእግዚአብሔር መንጋ ናት። እዩ ተቋማቶች ይላሉ ዓለማዊ እንዲሆኑ ቀስ በቀስ መስራት ነው። የቶቹ ሃይማኖት ተቋማት ራሳቸው እንዴት እንደሆነ ጥቂት ሐሳባቸውን ቀስ እያልኩ ልንገራችሁና እኛ ጋር ስናዋህደው በደንብ ይገባችኋል። ይሄ እንደው ወቅታዊም ስለሆነ ላንሳው ብዬ ነው። ምእመናን እንድናለቅስበት፣ እንድንጸልይበት፣ እንድንጨነቅበት በእግዚአብሔር ፊት እንድንለምንበት ለማድረግ ነው። ማንንም ለመውቀስ፣ ማንንም ለመፍረድ፣ ማንንም ለመኮነን አይደለም። ግን ረቂቁን ሐሳብ ዘመን ያመጣውን እንድናሸንፈው፣ እንድንዋጀው፣ እንድንለውጠው የሚያደርግ ዝግጁነት እንዲኖር ምን እየሰራ እንደሆነ ያለም እንድትረዱት ነው። ዓለማውያን ማድረግ አለብን። የቶቹን ሃይማኖት የሚባሉ ተቋማት ራሳቸው ቤተ እምነቶቹን ዓለማውያን ማድረግ አለብን። ጥቂት ማሳያዎች ልስጣችሁ። አንዳንዶቹን አድርገዋቸዋል። በእውነት እዩ ለሥርዓት ግድ የሌላቸው ቤተ እምነቶችን መፍጠር ችለዋል። አይጭንቃቸው። ለጋራ አምልኮ አይጨነቁም። ያ ሌላ ወዲህ ሌላ ወደዛ እንደዚህ። እነዚህ በጣም ለነሱ ሐሳብ በጣም የተመቹ ናቸው። ለምን መሰላችሁ? ወጥ ሴት የላቸውም። የሚቆጣጠሩበት ስርዓት የላቸውም። እንደ ተቋም የተሰናሰለ ከላይ የሚወርድ አንድነት ስለዚህ የጋራ አምልኮ የላቸውም። ወጥ የሆነ ስርዓት የላቸውም። ለምግባር ደንታቢሶች ናቸው። በጣም ይመቻሉ። እነዚህ ለሚያመጡት አዲሱ ስርዓት ምን ምግባር አያስፈልግም ለሚለው ወይም እንዴት ይገርማል! ምግባርን ከዚች ዓለም ላይ የማሰደድ ጨዋነትን የማጥፋት ለዚህ ሚና በጣም የተመቸ እንዲሆን ስለሚፈልጉ ምግባር ደንታቢስ የሆኑ በልቅ ኑሮ የሚመሩ ቁስ ተኮር የሆኑ ጭንቀትና ብቸኝነት የሚጎበኛቸው በማንነት ቀውስ የወደቁ በተስፋ መቁረጥ ህይወት የተመቱ አንዳንድ ተቋማትን ማፍራት ችለዋል። ገንዘብ የሚሉ ጎስፔል ፎር ፕሮስፔሪቲ ወንጌል ለባለጠግነት ወይም የብልጽግና ወንጌል እንደሚባለው አዲሱ ስርዓት እግዚአብሔር እረኛዬ ነው የሚለውን እየሰረዘ ገንዘብ እረኛዬ ነው እስከሚለው የደረሰ ቁስ ተኮር የሆነ ይሄ እነሱ ለሚፈልጉት አሁን ላልኳችሁ ዓለማዊነት ራሱ ዓለማዊ ይሆናል። ለዓለማዊነት የቀረበማ አይመጥነው። ከዓለማዊነትም ብሶ እስኪገኝ ድረስ ይሆናል። ይሄ በጣም የተመረጠ ይሆናል። እነሱ ስራ መንገዱ ይሆናል ለሚፈልጉት ግን ወገኖቼ ተቋማቱን እንደዚህ መቀየር አንዳንድ ቃላቶችን እንዳልናገር ብዬ አልፈዋል። ግን ልብ በሉ ይሄ በዓለማችን ላይ ባሉ በትምህርተ ጥቅስ ያዙልኝ የእምነት
ተቋማት ውስጥ አድርገዋቸዋል። አዎ ዓለማውያን ከዓለማዊነትም እንዲብሱ አድርገዋቸዋል። ምሳሌ አለ? አዎ ምሳሌ አለ። ምን? ሁለት ምሳሌዎችን ልስጣችሁ እዩ። ሰብአዊ መብት አክባሪ አይደላችሁም ሲሏቸው ግብረ ሰዶማዊነትን እንዴት አድርገን የቸርቻችን አባል እናደርገው ብለው ስብሰባ ተቀመጡ። እየሰማችሁኝ ነው? እነዚህ ምኖች ናቸው? በትምህርተ ጥቅስ ያዙልኝ፣ ቸርቾች ናቸው። ዋናው ጥያቄያቸው ግብረ ሰዶማውያንን የቸርቻችን አባል እንዴት እናድርግ ይሆንና ከዛስ ሰብአዊ መብት አክባሪ አይደላችሁም እንዳይባሉ የግብረ ሰዶማውያንን ጋብቻ መባረክ ጀመሩ። እነዚህ እኮ ቸርቾች የሚባሉ ናቸው። እየሰማችሁኝ ነው? እና አንግሊካን ቸርች የዚህ ተጠቃሾች ናቸው። ሌሎቹንም በጣም ብዙዎቹ መጥቀስ ይቻላል። አየህ ከዓለማዊነት በላይ እንዴት እንደቀየሯቸው ይሁ። ይሄ ዘመን ነው ቀስ እያለ የሚበላው። አሳያችኋለሁ ወደኛ እንዴት ፈቀቅ እያለ እንደሆነ። ሁለተኛ የሴቶች እኩልነት መክባክባሪዎች አይደላችሁም ወይም የሴቶችን መብት አታከብሩም ሲሏቸው አመጡና ሳባርገው ከድሮ ወራቸው ስልጣነ ክህነትን ለሴቶች ይሰጡ ጀመር። እየሰማችሁ ነው? እግዚአብሔር የለም፣ ቃሉ የለም፣ ስርዓት የለም። ምን ሆን ጀመሩ? ከዓለማዊነት ጋር እግር በእግር የሚሄዱ አንድ ስብሰባ ላይ የሚቀመጡ እነሱ ያዘዟቸውን የሚፈጽሙ እግዚአብሔርን የማያደምጡ ቃሉን የማያከብሩ ለሕጉ የማይገዙ ሌሎች ሆኑ። ቡልጋሪያዊቷ አንዲት ኦርቶዶክሳዊ ጸሐፊ ኦርቶዶክሳዊነትን በተመለከተ ግን ጮክ ብላ እንዲህ ብላ ጽፋለች። ላንብብላችሁ። እየሰማችሁኝ ነው? ድምጼ ይሰማል? እንዲህ አለች። ኦርቶዶክሳዊት ቤተክርስቲያን ትላለች በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ዓለማውያን እንዲወዷት አትጋደልም። ነገስታት አንዳች ነገር እንዲያደርጉላት አትለማመጥም። የምትለማመጠው ጌታዋ ኢየሱስ ክርስቶስን ብቻ ነው። ተወዳጅ ሆና ለመቆየት አትጋደልም። ዘመኑን መስላ ለመታየት አትሻ። እንዴት ትደንቃለች እቺ ቤተክርስቲያን! ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም። በዓለም ውስጥ እንኖራለን፣ ዓለማውያን ግን አይደለንም። ለመወደድ ብላ አታጎበድድም። ለመፈቀር ብላ አትቅለሰለስ። እሷ የክርስቶስ ናት። እውነትን እውነት፣ ሐሰትን ሐሰት ነው የምትለው እቺ ናት። ኦርቶዶክሳዊነት ብላ ነው እቺ ኦርቶዶክሳዊት የጻፈችው። ምን ማለት መሰላችሁ? አቃፊ አይደለችም ላለመባል ክርስቶሳዊ ከሆነ ባህሪዋ አትናወጽም። ምክንያቱም እቺ ኦርቶዶክሳዊት ቤተክርስቲያን ናት። በዘመን አትበላ። በዘመን ርዕዮተ ዓለም ዘመኑን መስላ ለመታየት ስትል የዘመናት አምላኳን አትተው። የዓለም ፍቅር በልጦባቸው ወደዚያ የተሳቡት ልጆቿን ለማምጣት ስትል ቤተክርስቲያን ከልጆቿ ርኩሰት ጋር አትተባበርም። ልጆቿን ታመጣለች እንጂ እሷ ወደዛ አትወርድም። እንደዚህ እኮ ነው ይሆን ያለው። እንዴት እናምጣቸው፣ እንዴት እንቀላቅላቸው የሚል ጭንቀት እኮ የሚመጣው እኮ ለዚህ ነው። ይሄንን በእኛ ህይወት ውስጥ በእኛ በዚህ ዘመን ማሳያ አለ ካላችሁኝ፣ አዎ ጥቂት ማሳያ ላሳያችሁና ሰዓቴ እያበቃ ቢሆንም ሌላ ጊዜ እንቀጥለዋለን። ማሳያ አለ በዚህ ዘመን። አዎ ጥቂት ማሳያዎች ላሳያችሁ። ዓለምን ካልመሰልሽ የምትባልበት አንድ ማሳያ፣ ዓለምን ካልመሰልሽ የምትባልበት ይኸውላችሁ፣ ቤተክርስቲያን የሁሉ ናት። ቤተክርስቲያን በሁሉ ናት። በየብሔሩ ልክ የምትሰፋና የምትጠባ አይደለችም። አንድ ነገር ልብ በሉ። በዓለም አቀፍ ደረጃ ባለች ቤተክርስቲያን እንኳን ቤተክርስቲያን የልጆቿን የቋንቋ ብዝሃነት ታከብራለች።
የልጆቿን የባህል ብዝሃነት ታከብራለች። ይሄን ማሳያ ልስጣችሁ። ኮቪድ በሰሞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሰበኩ የነበሩ ስብከቶችን የሰማ አንድ በዓለም ያለ ሰው እቺ ምን አይነት ቤተክርስቲያን ናት? በፓርላማ እንኳን ያልሰማሁትን ቋንቋ የምትሰብክ ይሄን ቋንቋ ሰው ውስጥ አለ ይሰበካል። እንዲህ አይነት ልጆቿም አማኞቿም እሷ ውስጥ አሉ። በጣም የምትደንቅ ቤተክርስቲያን ናት ብሎ ጽፏል ያለው። ምን ማለት መሰላችሁ? በየትኛውም ቋንቋ በየትኛውም ባህል የምትኖር ቤተክርስቲያን ናት። የምትገፈትረው የምታገለው የለም። ምን ማለት ነው? ይሄንን ብዝሃነት የምታከብር የልጆቿን የቋንቋ የባህል ብዝሃነት የምትቀበል የምትኖር ቤተክርስቲያን ናት። ነገር ግን በውስጧ የእምነትን የሥርዓትን የአምልኮትን ብዝሃነት ግን አስተናግጂ ሲሏት ግን አትታገስም። እየገባችሁ ነው? እየገባችሁ ነው? ሥርዓቷን ሲሽሩባት ግን አትታገስም። አሁን ትግሉ ይሄ ነው። በእኛ እናቀርበው ያልኳችሁ ለዚህ ነው። ወንጌልን ሳይሆን ብሔርን መነሻ ያደረገ የማንነት ግንባታ እንቅስቃሴ በዓለማችን ላይ ኤትኖፊሊቲዝም ይሉታል። በ1872 አውግዘውታል። ለዚህ ነው አንዳንድ ዘመን አመጣሽ አስተሳሰቦችን ከኔ ጋር አይሄድም፣ አይበቃኝም፣ ሰፊ ነኝ አታጠቡኝ የምትለው ቤተክርስቲያን ወገኖቼ፣ ይሄ ዓለማዊ ካልሆንሽ ይሄ በእኛ ርዕዮተ ዓለም ካልሄድሽ የሚለው አስተሳሰብ ከባህሪዋ ጋር አይሄድም። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ የምትጓዝ ናት ቤተክርስቲያን። ባህሪዋ ልዩ። ይሄ ዓለማዊነት እንዲይዛት ነው አንዳንዶች የሚፈልጉት። በዚህ የተጠለፉ አንዳንድ ልጆቿም ሊኖሩ ይችላሉ። ከዚህ እንድንታከም ነው የሚያስፈልገው ምእመናን። አንዱ የዘመን ጎርፍ እንዳይወስደን መጠንቀቅና መጨነቅ ያለብን ለዚህ ነው ወገኖቼ። ቅዱሳን በስጋ ከተወለዱበት ሀገር ማህበረሰብና ቦታ ይልቅ የሚታወቁትና የሚከበሩት ተጋድሏቸውን በፈጸሙበት ቦታዎች እኮ ነው። አቡነ ገብረ መንፈስ ቅዱስን ተመልከቱ። በግብጽ እኮ ብዛም አይታወቁም። ኢትዮጵያ ውስጥስ ይኸው ያለፈው ሳምንት አላያችሁም? ላባችን እስኪንጠፈጠፍ እግራችን እስኪንቀጠቀጥ እንዴት እንደወደድናቸው እንዴት እንዳከበርናቸው አላያችሁ? አዎ ይሄ ከፍ ያለ ክርስትና ነው። እንዴት ይደንቃል! መልዕልተ ብሔር ናት፣ ከሀገር በላይ ናት። the black hermit ጥቁሩ ባህታዊ ሲባል ሳልሰማችሁም አባ ሙሴ ኢትዮጵያዊ እኮ ነው። በግብጽ ውስጥ ደግሞ በጣም የሚደነቅና የሚከበር ነው። አየህ ኢትዮጵያዊ ወይም ሌላ መሆኑ አይደለም፣ ቅዱስ መሆኑ ነው ያገነነው።